እንዴት ናችሁ? እንደዚህ ቁጭ ብለን ካወራን ትንሽ ቆየን አይደለ? ስለዚህ እንዴት ናችሁ? እንዴት ከረማችሁ? ደህና ናችሁ ወይ? እኔ ሶፋኒት መስፍን እባላለሁ። ፔጁ ደግሞ ገርሊ ዞን ይባላል። በዚህ ፔጅ ላይ ራሳችንን እንዴት በቀላሉ መንከባከብ እንደምንችል እናወራለን። ስለ ሰልፍ ዲቨሎፕመንት እናወራለን። ራሳችንን ሜንታሊ እና ፊዚካሊ እንዴት ግሎ አፕ ማድረግ እንደምንችል እናወራለን። ስለ ስታይሊንግ፣ ስለ ፋሽን ብቻ የማናወራው ነገር የለም። በጣም ደስ የሚሉ ነገሮችን ነው የምናወራው። ዛሬ ደግሞ እንግዲህ ስለ ፀጉር ነው የምናወራው። ብዙ ጊዜ ፀጉራችን የሚደርቅብን ከሆነ፣ የሚነቃቀልብን ከሆነ፣ ከፊት ያለው የሚበጣጠስ ከሆነ እና ደግሞ አላድግ ብሎ የሚያስቸግረን ከሆነ ይሄ ቪዲዮ ለእናንተ ነው። የኔ ፀጉር አሁን ያልኳችሁን ነገሮች በጠቅላላ አልፏል። ፀጉሬ ይደርቅ ነበረ፣ ይነቃቀል ነበር፣ ይበጣጠስ ነበረ። አሁንም ከነዚህ ነገሮች ሁሉ ንጹህ ነኝ ማለት አይደለም፣ ግን በጣም የረዱኝ 3 ነገሮች ነው የምነግራችሁ። አሁን እነዚህ ነገሮች ካረኩ በኋላ በጣም ትልቅ ለውጥ አይቻለሁ ፀጉሬ ላይ። ግን አሁንም ቢሆን የምፈልግበት ደረጃ ላይ አልደረሰም። በመበጣጠስና ትንሽ ቁመቱም ረዘም እንዲል ስለምፈልግ ይሄንን ሩቲን ግን እኔ አሁን የማደርገውን እቀጥለዋለሁ። ስለዚህ ለእናንተም ሼር ላድርጋችሁ ብዬ ነው። አብረን ግሎ አፕ እናድርግ። የመጀመሪያው ነገር ያው ብዙ ጊዜ ሲባል ሰምታችሁ ልታውቁት ትችላላችሁ፣ የሮዝሜሪ ወይም ደግሞ የአዝመሪኖ ውሃ። ይሄ ነገር በጣም ቪዲዮዎች ላይ ምናምን እያየሁት ነበረ እና ፀጉር ያሳድጋል፣ ፀጉር በጣም አሪፍ ነው እየተባለ እና እስቲ ለምን አልሞክረውም ብዬ ነበር ይሄን ነገር የጀመርኩት። እና እኔ እዚህ ጋር እንደምታዩት ከሩዝ ጋርም እየቀቀልኩኝ እጠቀመዋለሁ። በጣም አሪፍ ነው በነገራችን ላይ ከሩዝ ጋር ራሱ ማለት ነው። ግን ሩዝ ፀጉራችንን ሊያደርቅብን ስለሚችል ከቅባት ጋር ነው አንድ ላይ እዚህ ጋር መጠቀም ያለብን። ብቻ አዘገጃጀቱ እንዴት ነው? የሮዝሜሪ ቅጠል እናመጣና ከላዩ ላይ አቧራውን ምናምን ትንሽ ለቅለቅ አድርገን እናጥበውና እንጥደዋለን ለተወሰነ ደቂቃ። ወደ አረንጓዴ ከለር መሄድ ሲጀምር እናወጣውና ለ1 ሰዓት ያክል ቁጭ እናደርገዋለን። ከዛ በኋላ ያንን ውሃ እንግዲህ አጥልለን በምንፈልገው እቃ ውስጥ ስፕሬይ ማድረጊያ እቃ ቢሆን ይመረጣል፣ አፕላይ ለማድረግ እንዲቀለን እሱ ውስጥ እናደርግና ፍሪጅ ውስጥ አስቀምጠን እስከ ሳምንት ድረስ መጠቀም እንችላለን። ይሄንን ውሃ ጠዋት ፀጉራችንን ልናስይዝ ስንል መጠቀም እንችላለን። ማታ ደግሞ ልንተኛ ስንል ፀጉራችንን ስናበጥር መጠቀም እንችላለን፣ በየቀኑ ማለት ነው። ካልቻለን ደግሞ በሳምንት 3 ቀን ድረስ መጠቀምና ለውጡን ማየት እንችላለን። ስለዚህ የመጀመሪያው ነገር ይሄ ነው። ሁለተኛው ደግሞ በጣም የጠቀመኝ እውነቴን ነው የምላችሁ ይሄ ነገር ኮኮናት ኦይል እና ካስተር ኦይል አንድ ላይ አድርጎ መቀባት። እነዚህ 2 ቅባቶች በቃ አልገባችሁም ነው የምላችሁ። ኮኮናት ኦይል ምን ያደርጋል? ፀጉራችንን ማለት ነው ሞይስቸራይዝ ያደርግልናል፣ ልስልስ ነው የሚያደርገው። ካስተር ኦይል ደግሞ ፀጉራችን ፍፍት እንዲልና እንዲያድግ ይረዳዋል። ስለዚህ 2ቱን ቅባቶች አንድ ላይ ስናደርጋቸው የሚገርም ለውጥ ነው የምናየው። ይህን ቅባት እኔ በሳምንት አንድ ፀጉሬን ስታጠብ ከምታጠቢ 1 ቀን በፊት ወይም ደግሞ ከተወሰነ ሰዓታት በፊት እቀባውና በፕላስቲክ ባግ ወይም ደግሞ በፌስታል አስሯለሁ። ከዛ በኋላ ስታጠቡ ልስልስ ያለ ፀጉር ነው የሚኖረኝ። በደረቁ ፀጉራችን በነገራችን ላይ መታጠብ የለብንም። በደረቁ ስንታጠቡ አስቡት፣ አንደኛ ፀጉራችን ደረቅ ነው። ከዛ በኋላ ውሃ ውስጥ ሲገባ ደግሞ የበለጠ ነው የሚደርቀው። ከዛ በኋላ እናንተ በጠር አትበጠር ሌላ ነገር ውስጥ ነው የምንገባው በቃ። ይህንን ኦይል ግን አፕላይ ስናደርግበት አንደኛ ፀጉራችን አይጎዳም፣ አይደርቅም፣ ከዛ በኋላ አይበጣጠስም፣ አይነቃቀልም። ስለዚህ በዛ መልኩ ፀጉራችንን ኪፕ አድርገን ለቁመቱ ለሁሉም ነገር ይረዳዋል ማለት ነው። ኮኮናትና ካስተር ኦይል እንደዚህ አንድ ላይ ብጥብጥ አድርገን በሳምንት አንዴ ልንታጠብ ስንል ወይም በምንታጠብበት ጊዜ ቀደም ብለን በመቀባት የሚገርም ለውጥ ነው የምናየው። እመኑ። ሶስተኛውና ዋነኛው ነገር 2ቱ ነገሮች አይሰሩም። ይሄ ከሌለ በጭራሽ አይሰራም። ምንድነው? ኮንሲስተንሲ። ሳንሰለች አንድ ነገር ፀጉራችን ላይ ለውጥ የምናየው ማለት ነው ሳንሰለች ስናደርገው ነው። በአንድ ቀንማ ለውጥ አይመጣም እኮ ምንም ነገር ላይ። በነገራችን ላይ ፀጉር ላይ አይደለም እኛ ራሳችን ላይ በአንድ ቀን የሚባል ለውጥ የለም አይደል? ስለዚህ ታግሰን ኮንሲስተንት ሆነን በየጊዜው እያደረግነው ስንሄድ የሆነ ሰዓት ላይ ለውጥ ማየት እንጀምራለን። ኦኬ ይሄ ነገር እየሰራልኝ ነው ማለት እንጀምራለን እንጂ በአንድ ቀን የሆነ ማስክ ፀጉራችን ላይ አፕላይ አድርገን በቃ የሆነ እንዲያድግ ወይም እንዲረዝም የሆነ እንደ አስማት እኮ አይደለም። በቃ ኮንሲስተንት ሆነን ስናደርገው ነው ለውጥ የሚመጣው። ስለዚህ ሳንሰለች ፀጉራችን ላይ ለውጥ ማየት የምንፈልግ ከሆነ ተከታትለን እነዚህ ነገሮች ማድረግ አለብን። ሌላም ነገሮች አሉ በነገራችን ላይ ፀጉራችን ላይ መጠቀም የምንችላቸው የተለያዩ ማስኮች አሉ፣ ብዙ ነገር አለ። ግን እችኛዋ ነገር ቀላል ነች ብዬ ነው። ለማዘጋጀትም ቀላል ነው፣ ለመጠቀምም ቀላል ነው። ስለዚህ ብዙ ጊዜ ለፀጉራችን የምንሰንፍ ሰዎች አለን አይደለ? በቃ ድክም የሚለን ያንን ነገር ሁሉ ማድረግ የማንችል እንቁላል፣ አቮካዶ ምናምን ብለን በየጊዜው ማድረግ ለማንችል ይሄ በጣም ቀላል ስለሆነ ማለት ነው ሮዝሜሪውን በሳምንት አንዴ እንደዚህ ቀቅሎ ማዘጋጀት ነው። ኦይሉም በቃ በጥብጦ መቀባት ነው። ስለዚህ በትንሹ ለፀጉራችን ይሄን ብናደርግለት በጣም ቆንጆ ለውጥ ነው የምናየው። ሌላ ደግሞ የምሰጣችሁ ቲፖች ምንድናቸው? ማታ አሁን ስንተኛ ፀጉራችንን እንዴት አድርገን ነው የምንተኛው? ቀን በዋልንበት እንደዛው ነው የምንተኛበት
ወይስ ደግሞ አበጥረን ሰርተን ነው የምናድረው? ስንቶቻችንን እስቲ ንገሩኝ እስቲ ኮሜንት ላይ። እኔ ፀጉሬን አበጥሬ ነው የምተኛው፣ ማታ ስሰራ ቅባት ቀብቼ አበጥሬ ነው የምተኛው የምትሉኝ ሰዎች ካላችሁ በጣም ነው ደስ የሚለኝ። ኮሜንት ላይ እስቲ አሳውቁኝ። ፀጉራችን አስቡት ቀኑን ሙሉ ማለት ነው ደርቆ ነው የሚውለው። አቧራ አለ፣ ንፋስ አለ፣ ስንት ነገር ሲፈራረቅበት ነው አይደል እንዲህ የሚውለው። ከዛ ማታ ደግሞ ስንተኛ በቃ እንደዛው ስንተኛበት ስብርብር ነው የሚልብን። ስለዚህ ምን እናደርጋለን? ማታ ከመተኛታችን በፊት እዚህ ጋር እንደዚህ ለሁለት ወይም ደግሞ ከጎበዝን ለአራት ከፍለነው ቅባት እጃችን ላይ ትንሽ እየጠብ እናደርግና ቅባት ቀብተነው አበጥረነው ሰርተነው ስስ የሆነ ሻሻችንን አድርገን ብንተኛበት ጠዋት ላይ ስንነሳ ራሱ ለማስተካከል አይከብደንም። አሁን ሳናበጥር ቅባት ሳንቀባ ምናምን ያደርን ቀን ግን ፀጉራችንን ተመልከቱት። በቃ እንደዚህ ቆሞ ነው የምንነሳው አይደለም። ለማስተካከል ራሱ ነው በዚህ ጋር ጄል መለጠፍ ይመጣል፣ ውሃ ማድረግ ምናምን። እሱ ደግሞ የበለጠ ፀጉራችንን ይጎዳብናል። ስለዚህ ከዚህ ሁሉ ማታ ስንተኛ ምንም እንኳን ቢደክመንም እንደዚህ ለሁለት ከፍለን ቅባታችንን ተቀብተን አበጥረን ለሁለት እንደዚችና እዚች ጋር ሰርተናል ብናድር የምናየው ለውጥ ነው የምላችሁ። በጣም እውነቴን ነው። ከዛ ደግሞ ሌላው ደግሞ ብዙ ጊዜ እሳት አለማብዛት። በተቻለ መጠን የራሳችንን ፀጉር መንከባከብ መቻል አለብን። በተለይ እዚህ ጋር ፊቱ የሚጎዳብን ሰዎች አለን። እኔ ራሱ እንደዛ ነበር ፀጉሬ። አሁንም ቢሆን አልለቀቀውም ነው የምላችሁ። አሁንም ቢሆን ፊቱ ተቆራርጧል። ስለዚህ እሱን ለብቻው እንደዚህ ደግሞ መርጠን እንደዚህ አውጥተን ለብቻው እየሰራን መንከባከብ እንችላለን። ቅባት እየቀባን ለብቻው ማታ ስንተኛ ማለት ነው። ለቀለም የሚሆኑ ብዙ አይነት ስታይሎች አሉ። በቃ ራሳችን ቤታችን ውስጥ በራሳችን አሳምረን መስራት የምንችላቸው ማለት ነው። ለተወሰነ ጊዜ ፀጉራችንን ከእሳት እረፍት መስጠት አለብን። ምክንያቱም ሁሉ ጊዜ እሳት ስናደርግበት ፀጉራችን በጣም ነው የሚጎዳው። መቼም በቃ ለውጥ ልናይበት አንችልም። በጣም ነው የሚያስቸግረን። ስለዚህ ፀጉራችንን በተቻለ መጠን ናቹራሊ መንከባከብ መልመድ አለብን። ከዛ ደግሞ በየቀኑ እዚህ ጋር ጄል ማድረግ፣ ውሃ ማስነካት ምናምን በጣም ነው ፀጉራችንን የሚጨርስብን። አልገባችሁም? በዛ ፋንታኒ አሁን ምንድነው ማድረገው? አሁን ለምሳሌ ወደኋላ ፀጉሬን ሳስይዘው እዚህ ጋር በጥስጥስ ይልብኛል አይደለ? ስለዚህ ምንድነው ማድረገው? የሆነ ስታይል በቃ አመጣለሁ። አሉ ቪዲዮዎችም አሉ፣ ብዙ አሉ የተሰሩ ማለት ነው ፀጉር ስታይሎች። ስለዚህ ወይችኛዋን ፓርት እንደዚህ ለብቻው እንደዚህ መስራት ሊኖርብኝ ይችላል ወይ ምናምን፣ ብቻ የሆነ ነገር አይጠፋም። ወይ ደግሞ ፀጉር አያያዙን እንደዚህ በዚህ በኩል ከፍለን እዚህ ጋር አውጥተን ምናምን የምናደርገው ነገር ይኖራል። ስለዚህ በተቻለ መጠን ከእሳት ትንሽዬ እረፍት እየሰጠኑ ፀጉራችንን በየመሃሉ ብሬክ እየሰጠኑ በናቹራል ፀጉራችን ማጌጥን መልመድ አለብን። እንደዛ የሆነ ሲመጣ ቆንጆ ነው የሚሆነው። ስለዚህ እስቲ እነዚህ ነገሮች ሞክራችሁና አይ ሆፕ ብዙ ለውጦች ነው የምታዩበት እርግጠኛ ነኝ። ወደፊት ደግሞ በደንብ የፀጉር ቪዲዮዎች በደንብ ነው የምንሰራው። ይሄ ጀስት የመጀመሪያ አለ አይደለ? በቃ ይሄ ቀለል ብሎ ነገሮችን ማድረግ እንድንችል ነው። ስለዚህ በዚህ እንጀምር ለማለት ነው። አይ ሆፕ ይሄን ቪዲዮ ወዳችሁታል። እነዚህ አይነት ደግሞ ቀለል ያሉ ሰልፍ ኬር ቲፖች፣ የተለያዩ ነገሮች ደግሞ አብረን ዲስከስ ማድረግ የምትፈልጉ ከሆነ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።